እኔ 23 2012 ግን ባጭር ቃል አራዳዎች እንደሚሉት ወፍ አልነበረም። ጃዋር ተከበበ ስለተባለ ብቻ ቀውስ ከተፈጠረ ታሰረ ከተባለማ ሀገሪቱ ላይ በቃ ድብልቅልቅ ያለ ሁኔታ ይፈጠራል የሚል የብዙዎች እኔን ጨምሮ ስጋት ነበረ። ግን ምንም የተፈጠረ ነገር አልነበረም። አንተ ራስህ አልደነገጥክም? እኔ እንግዲህ ምን እንደሆነ አላውቅም ነበረ። ምክንያቱም ቀብር ሄድን፣ ታሰርን። ከዛ በኋላ ስልክ የለም፣ ከሰው መገናኘት የለም፣ የማውቀው ኢንፎርሜሽንም አልነበረም። ነገር ግን የነበረው ሾክ ከልጁ መገደል ጋር ተያይዞ የነበረው ሾክ በሾክ ላይ ሲመጣ ትደነዝዛለህ፣ አንዳንዴ ያዝዛል እና ያም ይመስለኛል። ነገር ግን እኔ ከመታሰሬ በፊት ሁለት ነገር እየመጣ እንደሆነ እርግጠኛ ነበርኩ። ወይ እገደላለሁ ወይ እታሰራለሁ። እና ቤቴ ውስጥ ሁለት ሻንጣ አዘጋጅቼ ነበር። አንደኛው ፒጃማ ያለው እስር ቤት የሚሄድበት፣ አንደኛው ነጭ ጣቃ ያለበት የምቀበርበት። ከሁለት አንዱ እየመጣ እንደሆነ ግልጽ ነበር ለኔ። ሳይኮሎጂካሊ እኔ ሬዲ ነበርኩ። ምንም አልገረመኝም። ስታሰርም አልገረመኝም። ለሞትም ለስሩም ዝግጁ ራስን አድርጋ ዝግጁ ነበርኩ። ሳይኮሎጂካሊ ሬዲ ነበርኩ እና ብዙም ከዛ በኋላ ምን ተፈጠረ ምን ሆነ የሚልም ነገር ስጠይቅ አልነበረም። እንዳልኩ እንደተሰርኩ ወደ መኝታ ነው የሄድኩት እና ትላለበኝ። እንዲህ አይነቱ ነገር ግን ሰዎች ላይ በተለይም ፖለቲከኞች ላይ የሚያሳድረው ተጽዕኖ የሚፈጥረው ስሜት አለ። ምክንያቱም ብዙውን ጊዜ የምንመካው እታገልለታለሁ ሞትለታለሁ በምንለው ህዝብ ነው። ፖለቲከኞች እንደዛ ነው ስሜት ያላቸው እና አንተ እታገልለታለሁ በምትለው ህዝብ ወይም በደጋፊዎች ላይ የነበረ እምነት አልተሸረሸረም? ምንም መጥተው ያስፈቱ አንድ ቀን ያሳድሩ አላድርም እስር ቤት አይነት ስሜት በውስጥ አልነበረም? አልነበረም። ሪሜምበር እኔ እኮ የፖለቲካል ሳይንስ ተማሪ ነኝ። የስቴት ፓወርን ምንም ብታደርግ የስቴት ፓወርን አንደርስቲሜት ማድረግ የለብህ። አይደለም ረጅም እድሜ ያላት ስር የነደደ ቢሮክራሲ ያላት እንደ ኢትዮጵያ ተውና በጣም ፍራጃይል የሆኑ ስቴቶች ራሱ ያላቸው ካፓሲቲ ቀላል አይደለም። ስለዚህ ብገደል ይበቀልልኛል፣ ብታሰር ያስፈታኝልኛል የሚል እንደዛ አይነት ቀቢጸ ተስፋነት ሊኖርም አይችልም። ምክንያቱም ኢዝ ስቴት እና ይሄ ነበር የኔ እንትን ትክክለኛው የፍቺ ውሳኔ። ايوه يا خالتي الحمد لله وصلنا قطر وجايك على طول. ايش رايك بدال الغداء نخليها العشاء؟ በነፃ በይቅርታ በምህረት የትኛው ነው? በጊዜ የኔ መታሰር አስፈላጊነት በነበረበት ጊዜ ታሰርኩ። አስሮ ማቆየቱ አስፈላጊ ሆኖ ባልታየበት ጊዜ ላይ ተፈታሁ። እንደዛ ነው ማለት ነው። ምናልባት የተጣለብህ እገዳና ክልከላ ይኖር ይሆን ወይ? ከዝምታ ጋር ሰዎች አያይዘው እንግዲህ አሁን አመት አልፎታል ከወጣ በኋላ እሷንም ትንሽ ሰላማዊ በጣም ሌላ አንግል ቃለ መጠይቅ የተደረገለ። ከዛ በኋላ ጃዋር የት ገባ? ጃዋር የት ሄደ? ጃዋር ከእስር ቤት ሲወጣ እንዴ ምን አርገውት ነው? ሁሉም ሰው ፖለቲከኛው እስር ቤት ገብቶ ከወጣ በኋላ እንዲህ ዝግት የሚሉ ምን እየቀቧቸው ምን እያጠጧቸው ነው የሚባል ነገር አለና እገዳ ክልከላ አለው ወይ? ስለሌላው አላውቅም። ሌላ ዝም ያለ ሰው ያለ አይመስለኝም። ግማሹ ጫካ ገብቷል፣ አብረን የታሰር ነው። ግማሹ እንደቀጠለ ነው። እኔ ምንም እገዳ አልተደረገብኝም፣ ግን በራሴ ላይ ያረኩት እገዳ አለ። እንዳልኩ ከ20 ምናምን አመት የፖለቲካ ሩጫ በኋላ እና አንድ አመት ተመንፈቅ ከራሴ ጋር ለመነጋገር ሪፍሌክት ለማድረግ የራሴንም የሀገሬንም ወደፊት በምን ቢሄድ ይሻላል የሚለውን እንዳስብ እድል ነበረኝ። ሁለተኛ እኔ ስታሰር የነበረችው ኢትዮጵያና እኔ ስፈታ የነበረችው ኢትዮጵያ የተለያየች ነች።
በነዛ በ3 ዓመት ውስጥ የነበረው በጣም 2 የተለያዩ ሀገራት ማለት ትችላለህ። እኔ ስታሰር ገና ዳመና እየሰበሰበ ያለበት ጊዜ ነበር። እኔ ስወጣ ሀገር በጦርነት ጎልፍ ተጥለቅልቃ በእሳት ወላፈን እየተቃጠለች ያለች ሀገር ናት እና ሳልወጣ ቁጭ ብዬ አስቤ የወሰንኩ ውሳኔ ነበር። አንድ ተሰሚነት እንዳለው ሰው፣ አንድ በዛ ሀገር ላይ ጥሩም መጥፎም ሊፈጥር እንደሚችል ሰው፣ ሆኖም ደግሞ ለሀገሬና ለሕዝቤ በጎ ምኞት እንዳለኝ ሰው ምን ባረግ ነው ሀገሬን ሕዝቤን ልረዳ የምችለው ምን ባረግ ነው ብዬ ሳስብ በወላፈን እየተቃጠለ ባለ ሀገር ላይ የኔ መናገር ቤዚ ከማርከፍከፍ የተለየ ይጠቅማል ብዬ አላሰብኩም። አንድ እሱ። ሁለተኛ እስር ቤት እያለሁ ቴሌቪዥኖች ነበሩ፣ የመንግስት ሚዲያ ብቻ የምታይበት እና እዛ ላይ የማከብራቸው ፕሮግሬሲቭ የነበሩ ሞዴሬት የነበሩ ግለሰቦች ተቀይረው አብደው አየኋቸው። በትግራይ ጦርነት ጊዜ የተሻለ ማወቅ የነበረባቸው ለማወቅ ደግሞ ልምዱም ትምህርቱም ያልነበራቸው ሰዎች ወደ ሰይጣንነት ተቀይረው በቴሌቪዥን አየሁ እና በጣም ፈራው፣ በጣም ደነገጥኩ እና እዛ ላይ መቀላቀል አልፈለኩም ወጥቼ። ስለዚህ ወሰንኩት አፌን መከፍት ከሆነ ስለ ሰላም መናገር አለብኝ። ከዛ ውጪ ግን ትንታኔ በመስጠትም ሆነ በመርገምም ሆነ በማሞገስም ሆነ የማንኛውንም የተዋጋ ያሉ ፋክሽኖች ሳይድ ወስጄ መናገርም ምን ማድረግም የችግሩ አካል መሆን ነው። ነገሮችን ማባባስ ነው እንጂ የህዝብን ስቃይ ማባባስ ነው እንጂ ማራዘም ነው እንጂ ጥቅም የለውም ብዬ ስላሰብኩ ከመነገር መቆጠብን በራሴ ወስኜ በራሴ ላይ አድርጌ የሄድኩት ማዕቀብ ነው። ብዙ ሰዎች እንደሚገምቱት እኔ ከፖለቲካ ውጭ አይደለሁም። በጣም ኢንቮልቭ ነኝ። በተለይ በሰላም ጉዳይ ላይ ሀገራችን ላይ ሰላም እንዲመጣ እየተዋጉ ያሉ ኃይሎች ጉዳያቸውን ወደ ሰላም እንዲፈቱ ሰፊ የዲፕሎማሲያዊ ስራ እሰራለሁ። አለመናገሬ ደግሞ ያንን የጠቀመ ይመስለኛል እና ማንም ወደዚህ በሰላም ጥረት ላይ ያለ ሚናና እያደረክ ያለውን ነገር ወደ ኋላ ላይ በደንብ እናነሳዋለን። ባለፈው አሁን ናይሮቢ ላይ ነው የተገናኘ ነው። ኢትዮጵያ አዲስ አበባ ወደሚገኘው መኖሪያ ቤት ብቅ ብዬ ተጨዋውተን ነበረ እና በአካልም ያገኘው ለመጀመሪያ ጊዜ እዛን ጊዜ ነው እና በጣም በቃ ጃዋር እንዲህ አይነት ሰው ነው እንዴ እያልኩ ነው የወጣሁት እና በጣም ገርሞኛል። በጣም በቀለለ ሁኔታ ፍሬንድሊ ያወራ ነው የተጨዋወት ነው ብዙ ነገር በጣም ነበረ ደስ ያለኝ። ግን ስገባ ወደ ግቢ በጣም በስነ ስርዓት ብጥር አድርገው የሚፈትሹ ጠባቂዎች ስልኬን ሁሉ አስረክቤ ነው የገባሁት። መንግስት የመደበል ጥበቃ ነው። አሁንም ከመንግስት ጋር አታችመንት አለ ነው? የመንግስት ጥበቃ አይደለም፣ የግል ግቢ የሚጠብቁ ልጆች አሉ። እንደምታውቀው ያው ብዙ ጊዜ እዛ አልኖርም፣ ውጪ ነው የምኖረው። ያው ካሉ አንዳንድ ስጋቶች አንጻር እንደዛም የከበደ ሴኩሪቲ አይደለም። 1-2 ልጆች የሚጠብቁ አሉ። ለህይወት ትሰጋለህ? የሚያሰጉ ነገሮች አሉ። የሴኩሪቲ ሰዎች አለ ይላሉ። ለእኔ ግን ህይወቴ ስጋት ይልቅ ከኔ ጋር ተያይዞ እዛ ሀገር ውስጥ ምንም ነገር እንዲፈጠር ስለማልፈልግ ሪስክ አቮይዳንስ ወስደው። እስኪ ወደ ኋላ ልመልስ። ለውጥና የለውጡ መባቻ። በለውጡ መባቻ ራስህን የትግሉ መሐንዲስ፣ የለውጡ ካልኩሌተር አድርገህ ገልጸሃል ወይም ተጽፈሃል። እንደዛ በሌሎች ብዙ ወገኖችም ዘንድ የትግሉ ግንባር ቀደም መሪ ተደርገህ ተስለሃል። አመጣሁት የምትለው የኛ ትግል ያመጣው ለውጥ ነው የምትለው ለውጥ ያኮራሃል? ዛሬ
እንግዲህ ያሰብነውና ያለምነው ነው ወይ የሆነው አይደለም። ግን ወደ ኋላ ተመለሰን ብናየው ያደረግነው ነገር ማድረግ ነበረብን በሚገባ። እኔ ብቻ አይደለሁም፣ በሚሊዮኖች የተሳተፉበት ህዝባዊ ትግል ነው። በዛ ውስጥ አስፈላጊውን የሆነ የስትራቴጂክ አመራር ከሌሎች ጋር ሰጥቻለሁ። ይሆናል ተብሎ በማይታሰበው ውስጥ ስር የሰደደ አይነቀነቅም የተባለ አምባገነናዊ ስርዓትን በሰላማዊ ህዝባዊ ትግል ለውጥ እንዲቀበል ማድረግ ችለናል። የኛን ኃላፊነት ተወጥተናል። ማስቀጠሉስ ላይ ያ ህዝባዊ እንቅስቃሴ ነበር። ህዝባዊ ሰላማዊ ትግል ነበር። ህዝባዊ ሰላማዊ ትግል ስርዓትን መለወጥ ነው የሚችለው። ስርዓት መገንባት የፖለቲካ ክላሱ የፖለቲካል ኤሊቱ ኃላፊነት ነው። አየህ ትግሉን ዲዛይን ስናደርግ እነዚህ ነገሮች ካልኩሌት አድርገን ነበር። በተለይ ደግሞ የአረብ ስፕሪንግ በጣም ኢንፍሉዌንስ አደረገን። ሰላማዊ ትግልን አጠናን ከጋንዲ ጀምሮ ኦል ዘ ዌይስ ከከለር ሪቮሉሽን ኢስተርን ዩሮፕ ላይ ዲሞክራሲያዊ ለውጥ እስካመጣው ድረስ በቲዮሪም በተጨባጭም በየአካባቢው ሄጄ ሳጠና ነበር። ይሄን አጥንቼ ጨርሼ ወደ ኢትዮጵያ ላይ እንዴት ስራ ላይ ይውላል የሚለው ንድፍ ሀሳብ እየሰራው እያለሁ የአረብ ስፕሪንግ ተፈጠረ እና የአረብ ስፕሪንግ ሲፈጠር መጀመሪያ ኤግዛይትመንት ነበረ። ህዝባዊ ትግል ለውጥ እያመጣ ነው፣ አምባገነኖችን እያንኮተኮተ ነው የሚል። ከዛ ቀጥሎ የመጣው ውጤት ግን በጣም አስደንጋጭ ነበር። እንደ የመን፣ ሲሪያ፣ ሊቢያ ሀገሮች ወደ ወጣለት የእርስ በርስ ጦርነት ገቡ። እንደ ግብጽ ደግሞ ካውንተር ሪቮሉሽን እንዲሆን አደረገ። በተለይ ደግሞ የስቴት ኮላፕስ ያመጡት ሀገሮችን ስናይ እኛ ሀገር ብዝሃ ብሔር በሆነበት ብዙ ያልተፈቱ ጉዳዮች ባሉበት ብዙ ተፎካካሪ ሀሳቦችና ቡድኖች ባሉበት ሀገር ውስጥ የስርዓት ለውጥ ሪጂም ቼንጅ የምንገፋ ከሆነ የኛ ሊብስ ይችላል የሚል እና ሪቫይዝ ማድረግ እንደገና መከለስ ነበረብን ንድፍ ሀሳቡን። ስለዚህ ነው ኢህአዴግን ከመገልበጥ ኢህአዴግን ተጭነን በኢህአዴግ ውስጥ ለውጥ የሚፈልግ አመራር ወደፊት እንዲመጣ ማድረግ ይሻላል፣ ጥገናዊ ለውጥ እንዲመጣ ወደሚለው ነው። ይሄን ነው አንዳንድ የፈራናቸው ነገሮች ተከሰቱ። የእርስ በርስ ጦርነት አንዱ የፈራንበትና ኢህአዴግ ራሱን እንዲለውጥ ይሻላል፣ ሌላ ኃይል ከውጭ የምናወጣ ከሆነ ኮንትራዲክሽኑ ከልክ በላይ ይሰፋና ኢሚዲየትሊ ወደ ብሔር ተኮር የእርስ በርስ ግጭት ልንገባ እንችላለን ከሚል ነው። የሚተዋወቁት አብሮ የኖሩት ከዛ ውስጥ ጥገናዊ ለውጥ ሊያመጡ እነሱ ይሻላሉ በሚል ነው። ይሄን ነው የፈራ ነው። ግን መጨረሻ ላይ መጣ። ግን ከኛ but we did all we can ጠቅላይ